በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል። እንግዲህ ከረጅም ጊዜ በኋላ ተገናኝተናል። ድርጅት መስርታችሁ ከብዙ ውጣ ውረድ በኋላ ዛሬ ስላገኘው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው አስረስ። አመሰግናለሁ። እንግዲህ ከየት እንደምጀምር አላቅም። ወደ ቋራው ቃል ኪዳን ልምጣ። በተለይ አንድ የተመለከትነው ቪዲዮ አለ። አንተና ምሬ ወዳጆ ያንን በረሃ ያንን ጋራ ሸንተረር ቋጥኙን እያቋረጣችሁ የምትሄዱበት እውነት ታሪካዊ ቪዲዮ ነው። ይሄ የተመለከተ ትውልድ መቼም ለኢትዮጵያ ነጻነት ለአማራ ሕዝብ ህልውና መረጋገጥ የተከፈለውን መስዋዕትነት በግልጽ የሚረዳበት ትልቅ ታሪክ ነው የሰራችሁትና እስቲ እንዴት ነበረ? ምሬ ወዳጆን ከወሎ ዘመነ ካሴን ከጎጃም ደሳለኝ ሳያሽብሽዋን ከሸዋ እንደዚሁም ሀብቴ ወልዴን ከጎንደር ይህን ሁሉ አቆራርጣችሁ ቋራ ላይ ተገናኝታችሁ የቋራ ቃል ኪዳን ብላችሁ መስርታችሁ ይህንን ታላቅ ዜና ለአማራ ህዝብ ስታበስሩ ብዙ ጣውረዶችን እንዳለፋችሁ እንገምታለን። እንደው አሁን ቁጭ ብለው ሲያስቡት ቀላል ሊመስል ይችላል። ዞር ብለው ወደኋላ ነገሮችን ስታስብ ያን ሁሉ ጣውረድ እንዴት ትገልጸዋለህ? እንደው ባጭሩ ብዙ እንግዲህ እንደዚህ አይነት ሂደቶች የቀን ተቀን እንቅስቃሴዎቻችን ናቸው። እንደ አጋጣሚ ሆኖ ጉዟችን የተጓዡ ቡድን አካል የነበረ ግለሰብ በስልክ ካሜራው ያስቀረው ምስል እንደው ብዙ ትኩረት ስለሳብ እና በዛ መንገድ ተተርኮ ስለቀረበ ካልሆነ በስተቀር እንደዚህ አይነት እንቅስቃሴዎችና ጉዞዎች ሁልጊዜም የምናደርጋቸው ናቸው። እንደሚታወቀው የምንታገለው ኃይል በጣም ሞራል እና ህግ የማይገዛው ዓለም አቀፍ የጦርነት ህግን የማይከተል ንጹሐንን የሚጨፈጭፍ እኛ እንኳን በተገኘንበትና በታየንበት አካባቢ ቁጭቱን ንጹሃን ላይ የሚወጣ አረመኔ አገዛዝ እንደመሆኑ መጠን በከፍተኛ ጥንቃቄ ጉዞ ለማድረግ ስለምንሞክር እንደዚህ አይነት አድካሚ ጉዞዎች ከመኖራቸው በስተቀር ኢፌክቲቭ ኮንትሮልም ስለሌለው አጠቃላይ በቀጠናው መሬት ላይ ባለው እንቅስቃሴ ሰራዊታችን የፋኖ ኃይል የተሻለ ብልጫ ስላለው የትኛውን ቦታ ከአንድ ቦታ አንድ ቦታ እንደው ለዚህ ለትልቅ ጉዳይ ስለተንቀሳቀስ ነው እንጂ ለሌሎች ሩቲን ለሆኑ ስራዎችም ወንዝ ተሻግረን ከአንድ ቦታ ወደ አንድ ቦታ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር ተንቀሳቅሰን ስራዎችን እንሰራለን። ሎጂስቲክስ ከአንድ ቦታ አንድ ቦታ እናንቀሳቅሳለን። ይሄ የተለመደ የዘወትር ተግባር ነው። ያን ያህልም የሚያስገርምም አይደለም። እንዳነሳው ያው እንደው በምስል ሲታይ ድካሙ ጉዞ የተለየ ነገር ካልፈጠረ በስተቀር በየዕለቱ ወጣቶች ልጆቻቸውን እየተው በሚረኩ ቀባሪ የሌላቸው አዛውንት ቤተሰቦቻቸውን ጥለው በሚወድቁበት ተጋድሎ ውስጥ የኛ ድካም የኛ ውጣ ውረድ ከምንም የሚቆጠር አይደለም። ተልኳችንም እሱ ስለሆነ የቆምንለት ዓላማም እሱ ስለሆነ በጣም ብዙ እንደ ህዝብም እንደ ሰራዊትም ዋጋ የሚከፈልበት ትግል ስለሆነ ምንም የተለየ ነገር ሊባል የሚችልም አይደለም። ነገም ይቀጥላል። እንደዚህ አይነት እንቅስቃሴዎች እስከምናሸንፍ ድረስ ማንኛውንም ዋጋ ከፍለን ይህንን እንቅስቃሴ እንቀጥልበታለን ማለት ነው። በአጠቃላይ የተለመደ ተግባር ነው። ያው አንዳንዱ ቦታ በተሽከርካሪ የምትንቀሳቀስበት በሞተር ሳይክሎች የምትንቀሳቀስበት እድል አለ። ምናልባት ድሮን ጥቃት ስጋት ካልሆነ በስተቀር ያን ያክል እንደው በእያንዳንዱ ቦታ በረሃ ብቻ ቆራርጠ የምትሄድበት ሁኔታ አይደለም ያለው። ሁሉም ወረዳዎች በሁሉም ቀጠናዎች ሰራዊታችን በተለይ ገጠር ላይ ሙሉ በሙሉ ኢፌክቲቭ ኮንትሮል ኑሮት እየተንቀሳቀሰ ስላለ በተሽከርካሪ የምንንቀሳቀስበት እድልም አልፎ አልፎ አለ። የሆነው ነው ግን ከዚህም የከፋ ነገርም ቢመጣ ከዚህም በላይ ዋጋ የሚያስከፍል የሚያደክም ቢመጣ ህይወታችንንም ጭምር ለአማራ ህዝብ ለመስጠት የወጣን እንደመሆናችን መጠን በተለይ ደግሞ የምንመራው ሰራዊት ትልቅ አደራ በየቀኑ ዋጋ የሚከፈልበት እንደመሆኑ መጠን ይሄንንና መሰል አድካሚ ጉዞዎችን በማድረግና አድካሚ እንቅስቃሴዎችን በማድረግ ያሰብነውን ነገር ለማሳካት የምናደርገው ጥረት ይቀጥላል ማለት ነው። በአገዛዙ በኩል በተለይ ባለፉት 1 ወር 3-4 ሳምንታት አካባቢ በፋኖ ላይ መጠነ ሰፊ ድል አግኝተናል፣ ፋኖን በታትነነዋል እየተባለ በሚገለጽበት አብዛኛውን የአማራ ክልል ተቆጣጥረናል፣ ከዚህ በኋላ በፋኖ በኩል የሚመጣ ስጋት የለም፣ ያው ጽንፈኛ እያለ የሚጠቀመውን ቃል እዚህ ላይ ስላልጠቀስኩት ነው፣ ጽንፈኛ ከዚህ በኋላ የአማራ ክልል ስጋት አይሆንም እየተባለ በሚገለጽበት ሰዓት አራቱ አመራሮች ከያሉበት ተነስተው ይህንን የአማራ ክልልን ጋራ ሸንተረር አቆራርጠው ቋራ ላይ ሲገናኙ የታለ ታዲያ መንግስት? በዚህ ደረጃ በአይኑ ስር ይሄ ሁሉ ታሪክ ሲሰራ እውነት የአማራ ክልልን ከተቆጣጠረ ይሄ ታሪክ እንዴት ሊፈጸም ቻለ? እነዚህ አመራሮች መቼም ከሰማይ ላይ በፓራሹት ወርደው አይደለም ቋራ የተገናኙት፣ በተለያዩ የአማራ መልክዓ ምድሮች አቆራርጠው ነው ቋራ የደረሱትና እንደው የራሳቸውን ፕሮፓጋንዳ የመታ ታሪካዊ ክስተት ነው ማለት አንችልም። አሁን ምንድነው መሰለ ሚዲያ ላይ ላላችሁ ሰዎች እና ሚዲያ ላይ ትግሉ እንደሚከታተል ህዝብ ጠላት ከፍተኛ የሆነ የፕሮፓጋንዳ ብልጫ ከፍተኛ ገንዘብ ለጦርነቱ ከሚያወጣው በጀት ባልተናነሰው ሁኔታ ለፕሮፓጋንዳ በጀት አውጥቶ ስለሚሰራበት ጽንፈኛው አቅም የለውም ተቆጣጥረነዋል ይዘነዋል ብሎ ስላወራ እሱ ነገር እንደው የማህበረሰቡን ጆሮ ለመጠማት ያደረገው ጥረት ውጤት ካልሆነ በስተቀር በተጨባጭ
መሬት ላይ እንደሌሉ እኮ እኛ ስለምናውቀው ለእኛ ምንም አስገራሚ ነገር አይደለም። በነገራችን ላይ እንዳልኩ የድሮን ጥቃት ስጋት ካልሆነ በስተቀር በመቶ ኪሎ ሜትሮች 200-300 ኪሎ ሜትሮች በተሽከርካሪ የምንንቀሳቀስበት ቀጠና አለ። ጎጃም ውስጥ ለምሳሌ እንደዛ የምንንቀሳቀስበት ቀጠና አለ። አንዳንዱን በስጋቱ ምክንያት የምንሄድበት፣ አንዳንዱም ደግሞ ሰዓት መርጠን የምንንቀሳቀስበት ሁኔታ ስላለ ምንም አስገራሚ ነገር አይደለም። አማራ ክልል የሚባለው ቀጠና ውስጥ ገጠር ውስጥ ጠላት ምንም አይነት እንቅስቃሴ የለውም። ለአብነቱ ነገር በዛሬ ዕለት ባህር ዳር ዙሪያ ብሬን፣ ሌሎች የቡድን መሳሪያዎች፣ በርካታ የነፍስ ወከፍ መሳሪያዎች በምርኮ የተገኙበት ውጊያ ተደርጓል። ከባህር ዳር 7 ኪሎ ሜትር ርቀት ውስጥ ማለት ነው። ትላንትና አዊ ዞን አዲስ ቅዳም ከተማ ከፍተኛ ውጊያ ተደርጓል። ቲሊሊ ከተማ ከፍተኛ ውጊያ ተደርጓል። ከከተሞች አሁንም ባንዳዎችን የማውጣት የጠላት ደህንነት ሰዎችን የመያዝ ኒውትራላይዝ የማድረግ ስራ በከፍተኛ ሁኔታ እየተሰራ ነው ያለው። በእያንዳንዱ መንገዳችንና ጉዟችን ልጆችን እያገኘን ቡና እየጠጣን ሰራዊቱን እያበረታታን ህዝቡን አይዟችሁ እያልን የመጣ ነው። ጠላት እኛ ከምንንቀሳቀስበት በጣም በብዙ ኪሎ ሜትሮች ርቀት ላይ ነው ሰፍሮ የሚገኘውና ይሄ በራሱ ለእኛ ምንም የተለመደ ስራችን ነው እንዳነሳውልህ። ነገር ግን ለአድማጩ መገንዘብ ያለበት ነገር ከዚህ በፊትም ሌሎች የዓለም አቀፍ ሚዲያ ተቋማትም እንዳረጋገጡት የአብይ አህመድ አገዛዝ አማራ ክልል ውስጥ መንግስት መሆን አይችልም። ኦልሬዲ ያበቃ ያለቀ ጉዳይ ነው። የቀረው የፋኖ ኃይል መንግስት የሚሆንበትን ጊዜ ማፍጠሩ ብቻ ካልሆነ በስተቀር ፕሮፓጋንዳ ማሽኑ የሚያስወራው ነገር ነጭ ውሸት እንደሆነ ከበቂ በላይ ማረጋገጫ አለ። ነገም ደግሞ ከዚህ የበለጠ እንቅስቃሴ ተደርጎ ከዚህ የበለጠ ስራ ሰርተን ያ የሚነገረው ፕሮፓጋንዳ ሀሰት መሆኑን በተግባር በንግግር ሳይሆን በሚዲያ ሳይሆን በተግባር የምናረጋግጥበት ነው። እንዳነሳው ከአራቱም አቅጣጫ ወደ ፈለግንበት ቦታ ተንቀሳቅሰን የፈለግንበት ቦታ ደርሰን ስራዎችን ሰርተን መመለሳችን አገዛዙ የሚያወራው ተረትና ነጭ ውሸት ምን ያክል እንደሆነ በደንብ መረዳት የሚቻልበት ድባብ ነው የሰሞኑ ነገር። እንግዲህ አርበኛ አስረስ እንደ ወደ አማራ ፋኖ ብሔራዊ ኃይል ልመለስና እንግዲህ የፋኖ ኃይል መዋቅር የለውም፣ የተበታተነ ነው፣ እንደ አንድ ድርጅት መቆም አይችልም፣ ምን እንደሚፈልጉ ምን እንደሚያስቡ ግልጽ የሆነ ማኒፌስቶም የላቸውም፣ ብዙ ነገር ሲባል ነበረም። ይሄ አሁን ይዛችሁ የመጣችሁት የአማራ ፋኖ ብሔራዊ ኃይል እነዚህን ጥያቄዎች ይመልሳል ብላችሁ ታምናላችሁ? እንደ አንድ ድርጅት ቆማችሁ ከዓለም አቀፉ ማህበረሰብም ከተለያዩ አካላትም ጋር ለመነጋገር በሚያስችል ቁመና ላይ ደርሰናል ብላችሁ ታምናላችሁ? ከድርጅቱ መምጣት ጋር ተያይዞ በትክክል ሀሳባችንንም ግልጽ አድርገናል። ፍሬም ተደርጎ የተቀመጡ ነገሮች አሉ። እንግዲህ እንደምታውቀው ማኒፌስቶ የምትለው ነገር የገጽ የምናምን ብዛት የወረቀት ብዛት ምናምን አይደለም ነገሩ። አላማህን፣ ሀሳብህን፣ የመታገያ አጀንዳህን ለህዝብና ለታጋይ ሰራዊት ይፋ የምታደርግበት ነገር ነው። በተደጋጋሚ አንተ ጋር በነበረን ቃለ ምልልስ ሌሎችም ሚዲያዎች ላይ እኔ ራሴ በተናገርኳቸው አብዛኞቹ ንግግሮች ያንን ሙሉ በሙሉ የሚተኩ ናቸው። ከሌሎች የኢትዮጵያ ኃይሎች ጋር መስራት እንደምንፈልግ በይፋ ተናግረናል። አላማችን ኢትዮጵያ ላይ ብሔራዊ ሽግግር፣ ብሔራዊ ውይይት ያለበት የሽግግር መንግስት፣ ሁሉንም የፖለቲካ ኃይሎች አቀፍ የሽግግር መንግስት እንዲኖር እንደምንፈልግ ሌሎች አማራ ጥያቄዎችንም የህልውና ጥያቄዎቻችንን በተመለከተ በዝርዝር ለመናገር ተሞክሯል። በተደጋጋሚ በሌሎች ወንድሞችም በእኔ በኩል ግልጽ ስናደርግ ቆይተናል። እሱም በመግለጫም ይፋ አድርገናል። እንደ ተቋም አለመመጣቱ፣ አንድ ላይ አለመመጣቱ እንደ አንድ ችግር በተደጋጋሚ በዲፕሎማሲ ማህበረሰብም በኩል በሚዲያዎችም በኩል ይነሳ ነበረ። አሁን ደግሞ ተቋም ሆነን ስለመጣን እነኚህን ጥያቄዎች በጋራ የምናቀርብበት ምቹ የሆነ መደራደር ስለተፈጠረ በዛ መንገድ ነገሮችን ማስኬድ ይቻላል። አንዳንዱ ሆን ብሎም ጭምር የፋኖን ትግል ዳውን ለማድረግ ኮዙን ላለመግዛት ወይም ደግሞ የተነሳንበትን ሀቀኛ አላማ ላለመቀበል ሆን ተብሎ የማጣጣል ነገር እንደረባሽ የማየት እንቅስቃሴ ነበር። ነገር ግን ያንን በስራችን አሸንፈነዋል። ያንን አስተሳሰብ በትግላችን አሸንፈነዋል። ያንን አስተሳሰብ 2 ዓመት ለሚጠጋ ጊዜ ውስጥ ይህንን ግዙፍ ሰራዊት ተቋቁመን ብቻ ሳይሆን ማርከን እየታጠቅን በደንብ እያፍረከረክን አሳይተናል። አጠቃላይ ድርጅታዊ ቁመና በማሳየት ፖለቲካና ኃይል ማዕከል ለመፍጠር ባደረግነው ጥረት ትኩረት ለመሳብ ቀጠናው ላይም የተሻለ አማራጭ ያልሆነው ለመታየት ከፍተኛ ጥረት ተደርጓል። የዛ ምልክቶች ያንን የሚያሳዩ ነገሮች አሁን በተጨባጭ እየተከሰቱ ነው ያሉት። ይሄ በድርጅታዊ መዋቅር በኩል ይፋ ሲደረግ በዛ ማዕቀፍ ወይ በዛ ፕላትፎርም በኩል ንግግሮችና ግንኙነቶች ሲደረጉ የበለጠ ውጤታማ እንደሚሆን ስለምናምንም ነው ድርጅት መፍጠሩም ማቆሙም አስፈላጊ ሆኖ ያገኘ ነው ማለት ነው። ስለዚህ ያንን ጥያቄ በጥሩ ሁኔታ ይመልሳል ብለን እናምናለን። እንግዲህ ያንን ተከትሎ ሰሞኑን ወደ ተከሰተው ጉዳይ ልምጣ። የአሜሪካን መንግስት በአዲስ አበባ በሚገኘው ኤምባሲ አማካኝነት መግለጫ ሰጥቷል። ከዚህ በፊት ራሳቸውን ፋኖ እያሉ የሚጠሩ በሚል አገላለጽ ነበረ። አሁን ግን በትክክል በስም ነው ተጠቅሶ ፋኖ ለትርጉም ያለው ተጨበጠ ዓላማ የመነጋገሪያ አጀንዳ ኖሮት እንዲመጣ ጥሪ የተደረገውና የበራሱ አገላለጹ ለፋኖ ትግል እውቅና ያለመስጠትም ነገር አለበት በሚል ይገለጽ ነበረ። ለኦሮሞ ነጻነት ሰራዊትም ተመሳሳይ ጥሪ ተደርጓል። በሌላ በኩል በአማራ
ህዝብ በድሮን እየተመታ ያለበትን ሁኔታ የአሜሪካ መንግስት እንዲቆም የጠየቀበት መግለጫ ኋላ ላይ ከአንድ ሰዓት በኋላ በወጣው ሌላ መግለጫ ሐሳብ ተቆርጦ ነው የወጣው። ለማንኛውም ለዚህ ምላሽ ሰጣችኋል። እንደ አንድም ድርጅት ብዙ ነገሮችን ያነሳችሁበት ስለሆነ ዝርዝሩን ወደ ኋላ አመጣለሁ። እንደው የአሜሪካውን መግለጫ እንዴት አያችሁት? የእናንተስ መግለጫ ከዚህ አንጻር ጠቅለል ባለመልኩ ምላሻችሁ ምን ይመስላል? አንዱ ትንሽ ግራ የሚያጋባው ነገር እኛንና የአብይ አህመድን አረመኔ አገዛዝ ባቻነት አይቶ ተመሳሳይ እንደው ምንም ውጊያ እያደረግን በተቃራኒ የተሰለፈ ኃይል ቢሆንም እንኳን እንደሚታወቀው እኛ የኢንተርናሽናል ሁማኒታሪያን ሎን ዓለም አቀፍ የጦር ሕግን አክብረን በዛውም ህዝባችንን ከህልውና አደጋ ከጥፋት ለመከላከል የምንዋጋ እንደመሆናችን መጠን በአንጻሩ የአብይ አህመድ አገዛዝ ግን ዓለም አቀፍ ተቋማትና ከዚህ በቀጠናው ላይ ከሚቀናጡ ኢመርጂንግ ፓወርስ በሚያገኙ ድጋፍ ህዝብ እየጨፈጨፈ ያለ አገዛዝ መሆኑን በአጠቃላይ በሽብር ላይ የተመሰረተ አገዛዝ መሆኑ እየታወቀ በአቻነትና በእኩልነት ጥሪም ትችትም መደረጉ ትንሽ ግራ የሚያጋባ ነገር ነው። ያም ሆኖ ግን ቢያንስ የአብይ አህመድ መንግስት በኋላ ለዲፕሎማቲክ ፐርፐዝ ተብሎ ቃሉ ቢቀየርም ቢያንስ የአብይ አህመድ አገዛዝ የራሱን ህዝብ በድሮን የሚጨፈጭፍ መሆኑ በሶስተኛ ወገኖች በዓለም አቀፍ ተሰሚነት ባለው እንደ አሜሪካ ባለ ሀገር በኩል ይፋ መደረጉ በጣም ትልቅ ነገር ነው። ትልቅ በዲፕሎማሲ ደረጃ ትልቅ ነገር ተደርጎ የሚወሰድ ጉዳይ ነው። ተጨባጭ የትግል ዓላማ እንዳለን ኢንፎርማል በሆነ መንገድም ለሚመለከታቸው አካላት አስረድተናል። ፎርማሊም በሚዲያዎቻችን ተናግረናል። በየመድረኩ ህዝብና ሰራዊት በምንሰበስብበት ሰዓት የተናገርናቸው ንግግሮች የገለጽናቸው፣ በጽሁፍ የምናወጣቸው፣ በሶሻል ሚዲያም በሌላ መንገድ የምንናገራቸው ነገሮች ግልጽ ናቸው። ከዛም አልፎ የአማራ ህዝብ የህልውና አደጋ ውስጥ እንደገባ ግልጽ ነው። ይህንን የህልውና አደጋ ላይ የወደቀ ህዝብ ለመከላከል ውጊያ የምናደርግ መሆኑም የታወቀ ውሎ ያደረ ጉዳይ ነው። ነገር ግን ያንን ጉዳይ እውቅና ላለመስጠት ተጨባጭ የትግል ሀሳብ ይዛችሁኑ የሚለውም በአንድ በኩል ትንሽ መስተካከል ያለበት ነገር እንደሆነ እንረዳለን። አጠቃላይ መግለጫው ላይ ያለኝ ምልከታ የሆኑ በጥቅሉ በተሰጠው ምላሽ መሰረት ወደ ሰላማዊ ንግግርና ወደ ድርድር ወደ ሌሎች ጉዳዮች ለመምጣት አስቀድሞ መከናወን ያለባቸው ጉዳዮችን በዝርዝር በመግለጫው ላይ የተቀመጡት ናቸው ማለት ነው። ለአብነት በመከላከያ ሰራዊት ስም በክልሉ ተሰማርቶ ዝርፊያ እየፈጸመ ያለው፣ ጭፍጨፋ እየፈጸመ ያለው፣ የጦር ወንጀል እየፈጸመ ያለው ሰራዊት በህግ ከተፈቀደለት በአዋጅ ከተፈቀደለት እና ከተቋቋመበት ዓላማ ውጭ በሆነ ሁኔታ የራሱን ህዝብ እየጨፈጨፈ ያለ ሰራዊት ይህንን ጭፍጨፋውን አቁሞ ከእያንዳንዱ ከተማ እንዲነሳና ወደ መደበኛ ካምፑ እንዲመለስ አንዱ እንደ ቅድመ ሁኔታ ይቀርባል። ሌሎችም እዛ መግለጫው ላይ የተቀመጡት ቅድመ ሁኔታዎች ናቸው ማለት ነው። ፋኖ ብሎ ከመጥራትም ባለፈ እንግዲህ ወደፊት በአስተማማኝ ሁኔታ ነገሮች አሁን አንድም ሁለትም ሶስትም የሚባለው አደረጃጀት ጉዳይ አንድና ወጥ ባለመሆኑ ምክንያት በድርጅት ስም መጠራት ይገባዋል። የኛ የቤት ስራ ሆኖ በዛ ደረጃ ለመገለጽ በዛ ደረጃ ኢንጌጅ ለማድረግ እኛ የራሳችን የቤት ስራ መስራት ያለብን መሆኑ እንደተጠበቀ ሆኖ ነገር ግን የታወቀ ዓላማ ያለው ትግል እንደሚደረግና እያደረግን መሆኑን ይፋ ለማድረግ ተሞክሯል ማለት ነው። እንግዲህ አርበኛ አስረስ ቅድመ ሁኔታ እንበላቸው ፋኖስ ወደ ድርድር ለመግባት እየተንደረደረ መሆኑን የሚያመላክት ምላሽ ነው የሰጣችሁት ማለት እንችላለን? ቅድመ ሁኔታዎች ናቸው ወይስ አገዛዙ የምር ለሰላም ፍላጎት እንዳለው እንደው ለመፈተሽ የሰጣችሁት ምላሽ ነው? ምን እንበለው? ይሄንን እንደ ቅድመ ሁኔታም የቀረቡትን ነገሮች አይተን ግልጽ እኮ ነው የተጻፈበትም ቋንቋ ግልጽ ነው። በፕሪኮንዲሽን ደረጃ ለዛውም ደግሞ ቢያንስ ተብሎ ነው ቢያንስ እነኚህ ነገሮች መከናወን አለባቸው ተብሎ የተቀመጡ ነገሮች አሉና እንደዛ ነገሮች ቅድመ ሁኔታዎች ናቸው። እነኚህ ከተፈጸሙ በኋላ ወደሚቀጥለው ፌዝ ወደሚቀጥለው ደረጃ እንመጣለን በሚል የተቀመጡ ናቸው። ያን ያክል በጣም ከኤምባሲው ካወጣው መግለጫ አንጻር ካየኸው የኛ መግለጫ እንደውም በጣም ዘርዘር ተደርጎ ሙሉ ጉዳዮች የተዳሰሱበት ነውና እዛው በዝርዝር የተቀመጠው ሐሳብ ነው። ሌላ የሚብራራም ምንም ነገር የለውም። ሊትራሊ ቅድመ ሁኔታዎች ናቸው እዛ የተቀመጡት። ቢያንስ እነኚህ ቅድመ ሁኔታዎች መፈጸም አለባቸው። ይሄንን መፈጸም ደግሞ በዋነኛነት የአብይ አህመድ አገዛዝ ግዴታ ነው የሚሆነው። ይህንን የማይፈጽም ከሆነ ምንም የሚደረግ ነገር በነገራችን ላይ ከዚህ በፊት የተናገርነውን በጣም እንደ ትልቅ ክሽፈት ወይ ደግሞ ፖለቲካን እንዳለመረዳት ቆጥረው ብዙዎቹ የሚናገሩት ነገር አለ። ከእብድ ጋር ማን ይደራደራል የተባለው እኔ ከአብይ አህመድ በላይ እብድ ያለው የዚህ ሀገር ቢባል አለ ማለት አልችልም። ራሱ የአሜሪካ መንግስት በመሰከረው መሰረት የራሱን ህዝብ በድሮን የሚጨፈጭፍ መረዋለው ገዘዋለው የሚለውን ህዝብ እርስ በርስ ለማታኮስ ለማጓጋት ቀን ከሌት የሚሰራ በራሱ ላይ አንዱን አማጺ ስፖንሰር እያደረገ
ሰዎች ከቦታ ቦታ እንዳይንቀሳቀሱ የሚያደርግ አረመኔ አገዛዝ ጋር ስለምንድን ነው እንዴት ነው የምትደራደረው በሚል ነበር በጊዜውም በደንብ ተብራርቶ ተቀምጦ የነበረውና አሁንም ያንን ኮሚትመንት እንደሌለው በእኛ በኩል ዝግጁም እንዳልሆነ ፎርዛት ማተር አብይ አህመድ ለዛ ነገርም ዝግጁም እንዳልሆነ እናውቃለን። እያወቅንም ጭምር ግን ለዓለም አቀፉ ማህበረሰብ መረዳት ስላለበት ጉዳዩን ማወቅ ስላለበት የእኛን ሪል ኢንቴንት ሀሳብ ማወቅ ስላለበት ነው በዛ ልክ ዘርዘር አድርጎ ለማቅረብ የተሞከረው። ከቅድመ ሁኔታዎቹ አንዱንም መፈጸም አይፈልግም። አብይ አህመድ መፈጸም የሚፈልገው በደላላ በሽማግሌ በቄስ በመነኩሴ እያንዳንዱን የፋኖ አመራር ታጋይ እያታለለ ከትግል ሜዳ ማራቅን ነው እንደ ፕሮጀክት አድርጎ ሊሰራበት ጥረት እያደረገ ያለው። በሱ መንገድ የሚሳካ አንዳችም ነገር የለም። ትግሉ ያው ተጠናክሮ ነው የሚቀጥለው። ነገር ግን ይሄንን ትግል እየተመለከተ እየታዘበ ያለ ዓለም አቀፉ ማህበረሰብ ደግሞ እኛን ዓላማ መረዳትም ስላለበት ፍላጎታችንን ማወቅ ስላለበት ነው በዛ መንገድ ኮሚኒኬት የተደረገው እንጂ ከአገዛዙ የተለየ ነገር ጠብቀን ወይም የተለየ ሀሳብ ይመጣል ብለን ታሳቢ ተደርጎ አይደለም። በአሁን ባለበት ሁኔታም ነባራዊ ሁኔታዎች ያንን የሚያሳዩ አይደሉም። አሁንም ፉከራ ላይ ናቸው። አሁንም ዛቻ ላይ ናቸው። የሀገር ሀብት ሙሉ በሙሉ ለጦርነት እየዋሉ ህዝብ እየጨፈጨፉ ነው ዛሬም ድረስ እስካሁን ደቂቃ ድረስ ያሉት። በዛ ስራቸው ደግሞ እየተኮራሩበት በሚዲያዎቻቸው እየፎከሩ ጭምር ነው ያሉ። ስለዚህ እነኚህ ሰዎች የግለሰብ የሚመራው ቡድን ለዛ ነገር ዝግጁ ይሆናሉ ብለን አንገምትም፣ አንጠብቅም። ሀሳባችንን ግን በጉዳዩ ላይ ኮንሰርንድ ነን የሚሉ ፖለቲካ ኃይሎች እና ዓለም አቀፍ ተዋንያን ማወቅ ስላለባቸው ነው በዛ መንገድ ኮሚኒኬት ለማድረግ የሞከርነው። ምናልባት ከቅድመ ሁኔታዎቹ ተነስተው አንዳንድ አስተያየት የሰጡ ወገኖችንም እንዲሁ የነሱን ሀሳብ እዚህ ለማጋራት ያህል ነው። እንዳይበላ ግፋው እንዳማጥራው አይነት ነገር ነው። አብይ አህመድ ሊቀበላቸው የማይችላቸውን ነገሮች ዘርዝሮ ፋኖ የመጣበት ምክንያት አንድም ለድርድር ጀርባ መስጠት ተገቢ አይደለም በሚል የዓለም አቀፉ ማህበረሰብ ትኩረት ለማግኘት በሚል እንጂ እውነት ለሰላም ቁርጠኛ ለመሆን እነዚህ ቅድመ ሁኔታዎች በጣም አሳሪ ናቸው፣ ፈጽሞ የአብይ አህመድ አገዛዝ ሊቀበላቸው የሚሞክራቸው አይደለም የሚል ነገር ይነሳል። በእርግጥ በዛ መንፈስ ነው እነዚህን ቅድመ ሁኔታዎች ያመጣችሁት? የተቀመጡት ቅድመ ሁኔታዎች ሊፈጸሙ የማይችሉ አይደለም። ፀሐይ በምስራቅ ሳይሆን በምዕራብ ትውጣ አላልንም፣ ወይም ሌላ ከተፈጥሮ ህግ ጋር የተቃረነ ጥያቄም አላቀረብንም፣ ወይም ሀገር ይፍረስ የሚል ጥያቄም አላቀረብንም። ያቀረብናቸው ጥያቄዎች ሙሉ በሙሉ ፖለቲካዊ ጥያቄዎች ናቸው። ፖለቲካዊ ኮሚትመንት ያለው አካል ያለው ግለሰብና ቡድን መፈጸም የሚችላቸው ናቸው። በተለይ ደግሞ አብይ አህመድ እዚህ ሀገር ላይ ፈላጭ ቆራጭ ሆኖ የሚታወቅ ነው። የፈለገውን ነገር በፈለገበት መንገድ የሚወስን ግለሰብ ነው። አብይ አህመድ ከመጣ ወዲህ እንግዲህ ኢትዮጵያ ውስጥ ስንት ክልሎች እንደተዋለዱ ታውቀው ነው መሳይ አንተም። ስንት ይሰራሉ የማይባሉ ህገወጥ ነገሮች እንኳን የሰራ ግለሰብ ነው። እኛ የጠየቅናቸውና እዛ የተቀመጡ ነገሮች ደግሞ ሁሉም ሊደረጉ የሚችሉ ፖለቲካዊ ኮሚትመንት ብቻ የሚፈልጉ ናቸው። ለምሳሌ በመከላከያ ሰራዊት ስም የተሰማራው ወራሪ ሰራዊት ከአማራ ክልል ማስወጣት ሊደረግ ሊፈጸም የሚችል ፖለቲካዊ ኮሚትመንት ብቻ የሚፈልግ የአብይ አህመድን ትዕዛዝ ብቻ የሚፈልግ ታይ እንደሆነ ይታወቃል። ሌሎቹም በዝርዝር የተቀመጡት ጉዳዮች እንደዛ ናቸው። ስለዚህ እንዳያማህ ጥራው እንዳይበላ ግፋው በሚል እሳቤ የቀረቡ ሳይሆኑ ማድረግ የሚችላቸውን ነገሮች እንዲያደርግ ነው የቀረቡት። ነገር ግን ያደርጋል ብዬ አልጠብቅም። እኔ በግሌ እነኚህ ነገሮች ያደርጋል ብዬ አልጠብቅም። የማያደርገው ለምንድን ነው? ለሰላም የተዘጋጀ ግለሰብ ስላልሆነ፣ ለሰላም የተዘጋጀ አገዛዝ ስላልሆነ፣ ይልቁንም አሁንም ለሌላ ጦርነት ዙር ሌላ ስለ ድሮን ስለማምረት ተተኳሽ ስለማምረት በአጠቃላይ ስለ ተኩስ ስለ እልቂት ብቻ ቀን ከሌት የሚደግስ የሚያስብ ስትራቴጂ የሚያደርግ ግለሰብ በመሆኑ ምክንያት እነኚህ ነገሮች ይቀበላል ወይም የአማራ ህዝብ ሰላም፣ የአማራ ህዝብ ደህንነት፣ የኢትዮጵያ ደህንነት ህልውና አሳስቦት ያንን ግንዛቤ ውስጥ አስገብቶ የተለየ ነገር ይወስናል ብዬ የምጠብቀው ግለሰብ አይደለም። ነገር ግን የጠየቅናቸው ጥያቄዎች በሙሉ መፈጸም የሚችሉ በተጨባጭም ሊደረጉ የሚችሉ ጥያቄዎች ናቸው እንጂ የማይጨበጡ ወይም ከሆነ ነገር ጋር የተቃረኑ ህልሞች አይደሉም። እንግዲህ አርበኛ አስረስ እናንተ ይህንን የአማራ ፋኖ ብሔራዊ ኃይልን ይዛችሁ ስትመጡ በተጓዳኝ ከፋኖ ትግል እየሸሹ እየራቁ ወደ ብልጽግና የሚገቡ ሰዎች ቁጥር ደግሞ በየጊዜው የአገዛዙ ሚዲያዎች አጀንዳ ሆነው ነበረ የሰነበቱት። ብዙ አመራሮች ተብለው የተገለጹ ወደ አገዛዙ መግባታቸውን አሳውቀዋል። ወደ ሰላም ተመልሰዋል። ከዚህ በኋላ የፋኖ መዋቅር እየፈረሰ ነው ከሚል መገለጫ ጋር በሰፊው ሲነሳ ነበረ። እነማን ናቸው የገቡ ያሉት? እውነት ለመናገር ከዚህ አንጻር ፋኖ እየፈረሰ ነው እያለቀለት ነው ከሚለው ጋር በማያያዝ ነገ የምትሰጉት ነገር አለ? ጥሩ ጥያቄ ነው ያነሳው። አንድ የትግል ድርጅት ወይም አንድ ትግል መመዘን ያለበት ከሊደርሺፕ አንጻር ነው። ስትራቴጂክ ሊደርሺፕ የሚሰጠው አካል ማን ነው? የት ነው ያለው? እንግዲህ
ዝም ብሎ አይደለም የትግል እዚህ ዛሬ የደረስንበት ደረጃ የደረሰው ታስቦበት ዋጋ ተከፍሎበት ብዙ መስመሮች ተሰምረው ጣውረዶች ታይተው ነገ ምን እንደሚከሰት ታሳቢ አድርገን ከ3 ከ4 ዓመት በፊት ስትራቴጂዝ አድርገን ያመጣነው ትግል ነው። ሊደርሺፑ አሁንም አለ፣ ማዕከሉ አሁንም አለ። አንድም በግለሰብ ደረጃም ቢሆን በቡድን ደረጃም ቢሆን ይህንን ትግል ክዶ ወደ ጠላት ወገን እየተቀላቀለ የለም። ነገር ግን እንደምታውቀው የሶሻል ሚዲያ ዘመን ነው። ዛሬ በየእጃችን ስልኮች አሉ፣ በየስልኮቻችን ሚዲያዎች አሉ። በዚህ የሶሻል ሚዲያ እንቅስቃሴ ምክንያት ግለሰቦችን ዝነኛ የማድረግ የማጉላት ነገር ይኖራልና አንዳንዶቹ አሁን ከድተው ገቡ ከተባሉት ልጆች መካከል አንዳንዶቹ በዚህ በሶሻል ሚዲያው ምክንያት ህዝብ ስላወቃቸው ካልሆነ በስተቀር በሊደርሺፕ ላይ ያላቸው ሚና ኢምንት ነው። በትግሉ ላይ ያላቸው ሚና እዚህ ግባ የሚባል አይደለም። ያ ሲባል አንድም ሁለትም ሰው ከድቶ ወደ ጠላት መግባቱ አይጎዳንም እያልኩ አይደለም። እሱ የራሱ ጉዳት ይኖረዋል። ነገር ግን አፍረክርከነዋል፣ አሸንፈነዋል፣ ከፍለነዋል፣ ሰንጥቀነዋል በሚያስብል ደረጃ የሚገለጽ ግን አይደለም። ለአብነት አሁን ቢነሳ ደቡብ ጎንደር ቀጠና በአጠቃላይ ከፍተኛ ተጋድሎ የተደረገበት ቀጠና ነው። ጋይንት፣ ስማዳ፣ ሌሎችም ደራ፣ ሁሉም ቀጠናዎች እዛ አካባቢ ከመጀመሪያው ከጦርነቱ መፈንዳት ጊዜ ጀምሮ በርካታ ውጊያዎች የተደረጉበት፣ በርካታ የጠላት ኃይል የተደመሰሰበት፣ በርካታ የፋኖ ኃይልም ዋጋ የከፈለበት ትልቅ ተጋድሎ የተደረገበት ቀጠና ነው። አሁንም ያንን ተጋድሎ የሚያደርጉ ፋኖች፣ ያንን ተጋድሎ የሚያደርገው ሰራዊት በቦታው አለ። በቁጥር እንግዲህ አገዛዙ በሚያጋንነው ልክ ባይሆንም የተወሰኑ ልጆች ደግሞ እንዲህ ሚዲያ ያውቃቸው የነበሩ ከርተው አገዛዙን ተቀላቅለዋል። ይሄ በየትኛውም የትግል ሂደት ውስጥ ሊያጋጥም የሚችል ነገር ነው። ነገር ግን ምንም አይነት ሲግኒፊካንት ጉዳት እንደሌለው ግን መታወቅ ያለበት እንዳነሳሁልህ ሊደርሺፑ እስካለ ድረስ፣ ኮሩ እስካለ ድረስ፣ አስኳሉ እስካለ ድረስ በዛ መንገድ ትግሉ እየተመራ ይቀጥላል። በሌላ በኩል አንድ መታየት ያለበት ነገር እንደው ለንጽጽር መቅረብ አይገባውም። አንድም የፋኖ ኃይል ቢሆን በተለይ በመክዳት የነበረን ሪከርድ በጣም አናሳ ከመሆኑ ጋር በተያያዘ ላለፉት እንግዲህ በርካታ ወራት ወደ 2 ዓመት ለሚጠጋ ጊዜ በነበረው ተጋድሎ ውስጥ በዚህ ደረጃ ሰው ትግሉን ከድቶ ወይም ሸሽቶ ወደ ጠላት ካምፕ የተቀላቀለበት ባለመሆኑ ምክንያት ትንሽ ነገሩ አጀንዳ ሆነ እንጂ በዚህ ሳምንት ብቻ በጎጃም ቀጠና ከ200 በላይ የጠላት ኃይል ከነትጥቁ የወገንን ኃይል ተቀላቅሏል። በነገራችን ላይ ከ200 በላይ የጠላት ኃይል በራሱ ፈቃድ ሙሉ ትጥቁን እንደያዘ የወገንን ኃይል ተቀላቅሎ ነው ከመከላከያ ሰራዊት፣ ከአድማ ብተና፣ ከሚሊሻ በቀን በየቦታው በሁሉም አካባቢዎች በርካታ የጠላት ኃይል እየከዳ ወደኛ ይቀላቀላል። ነገር ግን ከፋኖ ወደ ጠላት መሄድ ካሁን ድረስ ያልነበረ በመሆኑ ምክንያት በሰው ላይ ግርታን ፈጥሯል። ጠላትም ያው ድልም ስለማያደርግ በእንደዚህ አይነት ነገሮችም ተጨባጭ ነገር ስለማያመጣ እነኝህን ትንንሽ ነገሮችን በማጉላት ሌላው ላይ ሽብር ለመፍጠር የስነ ልቦና ጨዋታ ለመጫወት ፕሮፓጋንዳ ጦርነቱን ለማጧጧፍ ተጠቅሞበት ካልሆነ በስተቀር ይህ ነው የሚባል ጉዳት የሚያመጣም ሲግኒፊካንት ነገርም አይደለም። ምናልባት ከእናንተ አመራር በቅርቡ ቃለመጠይቅ ያደረኩለት አርበኛ ዮሐንስ ንጉሱ የጠቀሰው ነገር አለ። አንዳንዶቹ ወደ ቤታቸው ነው የተመለሱት፣ ወደ እናት ቤታቸው ተመልሷል። በመጀመሪያውኑ ስለ ትግሉ የነበራቸው ቁመና የሚታወቅ ነው። ስለዚህ ተልኳቸውን መጨረሳቸው ወይም ደግሞ ከዚህ በኋላ አስፈላጊነታቸው ብዙም እንዳልሆነ ስለታመነበት ነው ወደ የእናት ቤታቸው የተመለሱት በሚልም የገለጸበት ሁኔታ አለ። ይህን እንዴት ታይዋል? እንግዲህ ምናልባት ወንድም ዮሐንስ ከኔ የተሻለ መረጃ በጥልቀት ሊኖረው ይችላል ስለ እያንዳንዱ ግለሰብ። እኔ እንዳነሳውልህ አስተያየት የሰጠው በአጠቃላይ ትግሉ ላይ በሚኖረው ተጽዕኖና አስተዋጽኦ እንጂ እነኚህ ከዱ የተባሉ ግለሰቦች እያንዳንዳቸው አስቀድሞም ወደ ትግሉ ሲቀላቀሉ የጠላትን ተልዕኮ ይዘው መጠው ሊሆን ይችላል። እሱ ላይ እርግጠኛ አይደለሁም፣ በቂ መረጃ የሚለኝም። ነገር ግን በለጠ ለጉዳዩ ቅርበት ሊኖረው ስለሚችል እሱ የሰጠውም አረዳድ ወይም እሱ የገለጸበት መንገድም ቀላል ሊሆን የሚችል አይደለም። ያው በባንዳነት የሚሰለፍ ሊገኝ ይችላል በጦርነት ሂደት ውስጥ በአንደኛው ወገን ያለ መስሎ ለሌላኛው ወገን መረጃ የሚሰጥ ወይም ለሌላኛው ወገን ስልታዊ ድጋፍ የሚያደርግ ሊኖር ስለሚችል እሱም በቀላል ግምት የሚሰጠው አስተያየት አይደለም። ወደ አጠቃላይ የምስራቅ አፍሪካ ያለውን ሁኔታ እንመልከት። ብዙ ነገሮች የተያዙ ናቸው። ጂኦፖለቲካው ቀጣይ ሊመጡ የሚችሉት ነገር አሰላለፉ አሁን ፋኖ ከደረሰበት ቁመና ተነስቶ በዚህ እየመጣ ባለው አጠቃላይ የምስራቅ አፍሪካ አዲስ አሰላለፍ ላይ ሚናውና አቅሙም ሊሆን ይችላል የሚለውን ከወዲሁ ማወያየት እንደጀመረ ነው መረዳት የቻልነውና እንዴት ይገለጻል? አሁን ኢትዮጵያና ኤርትራ ጦርነት ውስጥ ይገባሉ የሚልም ነገር በስፋት እየተነሳ ይገኛል። ህወሓት እንደዚሁ ከኤርትራ ጋር የተሰለፈ ነው። ብዙ ነገሮች ወደፊት እየመጡ ይገኛሉ። ፋኖም በተወሰነ ደረጃ ከሌሎች ኃይሎች ጋር እየተገናኘ ነው የሚልም ነገር አለ። በአጠቃላይ በሱዳን ያለውን ሁኔታ ስንመለከትም ከኢትዮጵያ ካለው አጠቃላይ ሁኔታ ጋርም በቀጥታ የሚገናኝ ነገር እንዳለ ነው የሚገለጸው። ብዙ ነገሮች ይነካካሉ፣ ይገናኛሉ። እንዴት ታየዋል አስረስ አጠቃላይ ምስራቅ አፍሪካ ላይ ያለውን ወቅታዊ ሁኔታ? አብይ አህመድ የሚባል ግለሰብ ወደ መሪነት ከመጣበት ጊዜ ጀምሮ የምስራቅ አፍሪካ ቀጠና ሙሉ በሙሉ ተቀይሯል። አንደኛው ከዚህ በፊት በቀጠናው አንከር ስቴት የነበረችው ኢትዮጵያ ሚናዋን አጣ
ሙሉ በሙሉ ወደ ረባሽነት ደረጃ ወርዳለች። በዚህ ምክንያት እንግዲህ እንደምታዘበው በጣም የረጅም ጊዜ ኢኮኖሚክ ኢንቴግሬሽን ሁሉ ለማድረግ ዝግጁ ናት የምትባለው ጅቡቲ ሳትቀር ፊቷን አዙራ ከኢትዮጵያ በተቃራኒ አብይ አህመድ በተቃራኒ የተሰለፈችበት ወቅት ነው ያለው። ሱዳን ውስጥ አብይ አህመድ ሁለቱን ተፋላሚ ኃይሎች አንደኛውን መርጦ አርኤስኤፍ የሚባለውን ቡድን መርጦ በአሶሳ በኩል ከፍተኛ እርዳታ እንደሚያደርግ የታወቀ ነገር ነው። ሌሎችም በአጠቃላይ ሶማሌላንድ የሚፈጠረው ነገር አንዴ ሶማሌላንድ ጋር ውይይት ማነው የባህር በር ለማግኘት በሚል ሶማሌላንድ እውቅና ሰጣለሁ በሚል ሌላ ጊዜ ደግሞ ያንን በመሻር ሲፈጥር የከረመው ትርምስ የሚታወቅ ነው። ከዚህ ሁሉ ትርምስ ጀርባ ያው ዩናይትድ አረብ ኤሚሬቶች አሉበት። በኤሚሬቶቹ ዶላር ወይም በእነሱ ገንዘብ እና ጉርሻ የእነሱን ተልዕኮ እየፈጸመ ነው ያለው አብይ አህመድ። በቀጠናው ያለውን ህዝብ በጦርነት በማተራመስ የነሱን የወርቅ፣ የነዳጅ፣ የባህር በር ሌሎች ጂኦፖለቲካዊ ኢንተረስቶቻቸውን ለማሳካት በዋናነት ኤሚሬቶቹ የሚፈልጉትን ግብ ለማሳካት ያንን ተልዕኮ ለማስፈጸም ብቸኛ ተላላኪ ሆኖ በቀጠናው ትርምስ እየፈጠረ ያለ ግለሰብ ነው አብይ አህመድ። ከዚህ በተቃራኒ ይህ የጥፋት አዋጅ የታወጀበት በቀጠናው ያለው ህዝብ የሱዳንም፣ የኤርትራም፣ የኢትዮጵያም የጅቡቲም ህዝብ ያለው ብቸኛ አማራጭ አብይ አህመድን የሚባል ግለሰብ በጋራ ታግሎ ማሸነፍ፣ በጋራ ታግሎ ይህንን ግለሰብ ከኢትዮጵያ መንግስት መንበር ላይ ማስወገድ ብቸኛ ምርጫ ነው ብዬ አስባለሁ። ትልቁ ኢሜጅና ስዕሌ ነው። በቀጠናው ያለውን ህዝብ ማጥፋት ይፈልጋል። ከፊሉን ቀጠና እንዳነሳውልህ ኤሚሬቶቹ ለኢኮኖሚ ጥቅም፣ ከፊሉን ደግሞ ለጂኦፖለቲካዊ ኢንተረስታቸው ብቻ በተለያየ አላማና ምክንያት የሚፈልጉትን ጦርነት የሚፈልጉት ሀገር ላይ እያደረጉ ነው ለማድረግ ነው አብይ አህመድን እየተጠቀሙ ያሉት። ስለዚህ በዚህ ቀጠና ያለው ህዝብ ሰላም የሚፈልገው ህዝብ ላለመጥፋት ሲል መተባበር፣ አንድ ላይ መቆም ያለበት ወቅት እንደሆነ እንረዳለን። በእኛ በኩል ያ ትብብር የአንድነት እንዲመጣ ከየትኛውም ሀገር ውስጥ ያሉ ኃይሎችም ሆነ በጎረቤት ያሉ ኃይሎች በጋራ በአብይ አህመድ ላይ እንድንሰለፍ ያ አይነት ፕላትፎርም እንዲኖር ስራዎች መሰራት እንዳለባቸው እናምንበታለን። አቅማችን በፈቀደ ሁኔታም ያንን ለመስራት ጥረቶች ይደረጋሉ። እንግዲህ አስረስ ኢትዮጵያ ውስጥ የተለያዩ ንቅናቄዎች እየተደረጉ ይገኛሉ። ሰሞኑን የኢትዮጵያ የጤና ባለሙያዎች እያደረጉ ያሉት የስራ ማቆም አድማ ያገዛዙን ወንበር የነቀነቀ ነው ማለት እንችላለን። እየተወሰደ ያለው እርምጃ ኃላፊነት በጎደለው መልኩ በየሆስፒታሉ እየተደረገ ያለው ኢሰብአዊ ድርጊትና ከሙያው ስነ ምግባር ውጪ እየተፈጸመ ያለው ነገር የኢትዮጵያን የጤና ደህንነት የበለጠ አደጋ ውስጥ እንደከተተው ነው እየተገለጸ ያለው። በአጠቃላይ ህብረተሰቡ ጥያቄ እያነሳ ነው። አሁን በጤና ባለሙያዎች የተጀመረው ነው። እምቢተኝነቱ ተጀምሯል። ሊያፍን በተለያየ መዋቅሩ ይህንን ሊያዳፍን እየሞከረ ያለበት ሁኔታም በስፋት እያየን ያለ ነው። እንዴት እየተከታተላችሁን ያላችሁት? ይህንን ንቅናቄ የሚያደርጉ አካላት የፖለቲካ ጥያቄ አይደለም፣ ይሄ የመብት ጥያቄ ነው፣ ከፖለቲካ ጋር እንዲገናኝ አንፈልግም ብለው ነው አስቀድመው ይህንን ገልጸው ወደ ንቅናቄው የገቡት። በእርግጥ ይህንን እንዴት እየተከታተላችሁ ነው እንደ አንድ የፋኖ ኃይል? እንግዲህ ምንድነው መሰለ ይህንን ነገር የፈጠረው ይህንን የኑሮ ውድነት ይህን አጠቃላይ የተፈጠረውን ትርምስ የፈጠረው አገዛዙ ነው። አገዛዙ ለምን ይህን ፈጠረ? ፖሊሲ በማከራየት አይኤምኤፍ እና ወርልድ ባንክ ሰረንደር በማድረጉ ምክንያት የተፈጠረ ኢኮኖሚ ግሽበት አለ። ሌሎችም ችግሮች አሉ። በዋናነት ህዝቡን ወይም ማህበረሰቡን ድሃውን መሰረት ያደረገ ኢኮኖሚ ፖሊሲ ወይ ሌሎች እንቅስቃሴዎች ሳይሆን የራሱን ስልጣን የሚያደላድል ለጀነራሎቹ ሀብት የሚያፈራ ለሚኒስትሮቹ የሚያበለጽግበትን አጠቃላይ አሰራር ህገወጥ አሰራር በመከተሉ ምክንያት ዜጎች የሚገባቸውን በሚገባቸው ሁኔታ እንዳያገኙ ምክንያት ሆኗል አገዛዙ ነው። ለዚህ ምክንያቱ እንደተባለው ጥያቄው የመብት ጥያቄ ነው። እኛ በተደጋጋሚ እንደምንለው የህዝብ የህልውና ጥያቄ አለበት ስንል በብዙ መንገዶች ሊገለጽ የሚችል ነገር ነው። እንግዲህ የህልውና ጥያቄ የሚባለው አንዱ መገለጫው አሁን የተነሳው ነገር ሊሆን ይችላል። ተገቢውን ክፍያ አለማግኘት፣ ተገቢውን ጥቅማ ጥቅም አለማግኘት፣ መራብ፣ መቸገር፣ በኑሮ ውድነት መጎሳቆልም አንዱ መገለጫው ሊሆን ይችላል። እኛ ጉዳዩን ያው ከባድ አውሎ ንፋስ እንኳን ቢነሳ ፋኖ ይሄን አደረገ፣ ጽንፈኛ ኃይል ይሄን አደረገ፣ በተላላኪ እንዲተደረገ የሚል ነገር ስለሚነሳ እኛ ሰበብ ላለመሆን ለጉዳዩ ሰበብ ላለመሆን በተለይ ደግሞ ይህንን ትግል እያደረጉ ያሉ ለመብታቸው እየተዋደቁ እየታሰሩ እየታፈኑ ያሉ ሐኪሞችና ሌሎች ወንድሞቻችን በእኛ ሰበብ ጉዳት እንዳይደርስባቸው እንደሚታወቀው እኛ ጠመንጃ አንስተን ከዋናው የአገዛዙ ዘበኛ ከሆነው መከላከያ ሰራዊት ከሚባለው አካል ጋር ፍልሚያ እያደረግን ያለን እንደመሆናችን የኛ ቋንቋ ጥይት ነው፣ የኛ ቋንቋ ጠመንጃ ነው፣ ኃይል ነው ቋንቋችን። በዛ ቋንቋ መሰረት በዛ መሰረት እየተዳኘን በዛ መሰረት እየተዋጋን ነው ያለ ነው። ስለዚህ እኛን ሰበብ ተደርጎ እነሱ እንዲረሸኑ ወይም ደግሞ በዛ ምክንያት ሰለባ እንዲሆኑ ስለማንፈልግ ጉዳዩን በባለቤትነት ለመያዝ ብዙም አልቸኮልንም። ነገር ግን ክትትል እናደርጋለን። በጥንቃቄ የተከታተልን ነው። አጠቃላይ የሚያመጣውን ፖለቲካዊ ውጤት እንከታተላለን። ድጋፍ በሚያስፈልግ ሰዓትም አስፈላጊውን ድጋፍ ለማድረግ ዝግጁ ነን። የዳቦም ጥያቄ የምንም ጥያቄ በአጠቃላይ የሚቀዳው ከፖለቲካ ብልሽቱ እንደመሆኑ መጠን የትኛውም ጥያቄ በይዘቱ ፖለቲካዊ እንደሆነ እረዳለሁ። እንግዲህ ስለዚህ አንዳንዶቹ ጉዳዩን
ፍርሃታቸውን ለመሸሽ ወይ ትብብር ላለማድረግ ወይ አብሮ ላለመስራት ወይ ደግሞ ፍርሃታቸውን ለመሸፈን ይሄ የፖለቲካ ጥያቄ ስላልሆነ ምንም አትበሉ የሚለውን ነገር ነው ያልቀበለውም በራሱ የፖለቲካ ጥያቄ ነው ምክንያቱም ያገዛዙ ብልሽት ያገዛዙ ፖሊሲ ያገዛዙ መመሪያ ያገዛዙ ደካማነት የፈጠረው ነገር ነው ያ በራሱ ፖለቲካ ነው ስለዚህ መነሻው ፖለቲካዊ ከሆነ ያንን መለወጥ ነው ብቸኛ መፍትሄው ነገር ግን ሁሉም የየራሱን የትግል ስልት ነው ሊከተል የሚችለው እንደተባለው ከዚህ በፊት እንደዚህ የሰላማዊ እንቅስቃሴዎች የአመጽ እንቅስቃሴዎች ይሄንን የትግል ወልደውታል የትግሉ ደግሞ እንደነዚህ አይነት እንቅስቃሴዎችን መደገፍ አለበት በልኩ ከዚህ በፊት እንደተናገርነው በትጥቅ ትግል በህዝባዊ ቢተኝነት የሚታጀብ የትጥቅ ትግል ነው የሚደረገው ነገሮች ወደዛ አድገው በአጭር ጊዜ ለውጥ እንዲመጣ እንፈልጋለን በአጠቃላይ የሐኪሞቹ እንቅስቃሴም ከዚህ አኳያ ነው መታየት ያለበት ምናልባት የእናንተን የትጥቅ ትግል ቀድሞ ይሄ ሰላማዊ እንቢተኝነቱ አገዛዙን ሊጥል ይችላል ተብሎ በአንዳንድ ወገኖች እየተገለጸ ነው እናንተ አረፈዳችሁ ያው ያረፈዳችሁበት ምክንያት የተለያየ ቢሆንም ፋኖች ሲያረፍዱ ጊዜ ህዝባዊ እንቢተኝነቱ ቀድሞ አገዛዙን ሊጥል ይችላል የሚል ማስተያየት እየተሰጠ ነው እዚህ ላይ አስተያየት ምንድን አይ እንግዲህ ለማርፈድ የተቀጠረ ሰዓት መኖር አለበትና የቀጠረው ሰዓት ሳይደርሱ ነው ሊሆን ይችላል አረፈዳችሁ ለማለት ትንሽ አርሊ እንዳይሆን እሰጋለሁ በእኔ በኩል የምንታገለው ነገር የምንለውጠው ነገር ብዙ ነው ምሳይ በዚህ ትግል ውስጥ በአሸናፊነታችን የምንለውጣቸው ነገሮች በጣም ብዙ ነገሮች ናቸውና ያንን ታሳቢ ያደረገ ነገር መኖር አለበት ክትትል እናደርጋለን ትብብር እናደርጋለን ያልኩም ቀደም ለዛ ነው ማንም ፖለቲካዊ ጉልበት ኑሮት ስራ መስራት ችሎ አገዛዙን የሚለውጥ ነገር ማድረግ ችሎ ከመጣ በእኛ በኩል ከማንም ጋር ተባብረን ለመስራት ዝግጁ ነን ትግሉም ሆነ ሀገሩ የብቻችን ነው ለብቻችን ተለክቶ የተሰጠን ነው ብለን ማናምንም ፎርዛት ማተር ስለዚህ በዋናነት የምንፈልገው እኛ ለተቀደሰ ዓላማ ለትግል የተነሳ ኃይል ይሄንን እንቅስቃሴ የሚመራ ካለ እሱ ጋር ለመስራትም ዝግጁ ነው በብቸኝነት እኛ ብቻ ነን የምንታገለው በብቸኝነት እኛ ብቻ ነን የምናሸንፈው የሚባልም ነገር አይኖርም የህዝብ ትግል ስለሆነ የምንመራው ነው በመጨረሻ ምን እንጠብቅ እንግዲህ በቀጣይ አዲስ የትግል ምዕራፍ አዲስ ጉልበት ኃይል ጨምራችሁ ነው የምትመጡት በተባበረ ኃይል በድምጽ እና ወታደራዊ አሰላለፍ እንግዲህ በቀጣይ የተለያዩ እንቅስቃሴዎች እንደምታደርጉ ነው እየተጠበቀ ያለውና እንደው ባጭሩ ከመልእክት ጋር ነው ምን እንጠብቅ በቀጣይ እንግዲህ ድሎች ይኖራሉ ወታደራዊ ድሎች ይኖራሉ ፖለቲካዊ ስራዎች ተጠናክረው ይቀጥላሉ እንደ ከዚህ በፊት እንደው ትናንሽ ሳይሆን ጠንከር ያሉ ስትራቴጂካዊ ድሎች ወደፊት ይኖራሉ ሁሉም እነኚህ ድሎች የሚመጡት ደግሞ ዝም ብሎ በስራ ነው በመስዋዕትነት ነው ራስን ለስራ በመስጠት ነው ለዛ ዝግጁ መሆን አለበት በአጠቃላይ ድሎችን ነው መጠበቅ ያለበት አድማጭ ያሬድ ቢሆንም አሁን እኔ ስለ አብይ አይደለም አብይ አህመድ በስልጣን ላይ ለመቆየት ከሰማይ በታች ማንኛውንም ነገር ሊጠቀም ይችላል ነገር ግን ያኔ በስልጣን ወደ ቤተ መንግስት በመጣ ሰሞን እንደነዛ አይነት ቃላቶችን እየተናገረ ኢትዮጵያ የምትባለውና አፉ ላይ እንደው ሲጠራ እንደዛ መንፈሳዊ መስሎ ብዙዎችን እናቶችን ልብ የሰረቀበት ብዙዎችን ኢትዮጵያውያንን እንደዚሁ ድጋፍ ያገኘበትን ያንን ነገር ካየም በኋላ ወዲያውኑ በትክክለኛ ማንነቱ ሲገለጥ ብዙዎቻችን ከሱ ባቡር ከተሳፈርንበት ወርደን ይሄ ሰው ለሀገር አይበጅም ብለን ስተታችንን አንዳንዶች ከይቅርታ ጋር ምክንያቱም በሱ ጋር በነበርንበት ጊዜ በተከፈቱ ጦርነቶች የጠፉ ህይወቶች አሉ በአንድም ይሁን በሌላ እነዛን ጦርነቶች የመደገፍ ያህል ነው ከሱ ጎን መቆም ማለት ስለዚህ ያንን ሁሉ ከግምት በማስገባት ይቅርታ ጠይቀን ይህን ሰው ከሀገር አመራርነት ካልተወገደ ኢትዮጵያ የበለጠ ቀውስ ውስጥ ትገባለች ብለን እንግዲህ አሁን ባለንበት የትግል መስመር ላይ የምንገኘው አንዳንድ ሰዎች ስተቱን አዩት ያኔም ተሳስተዋል ግን አሁንም ለመሳሳት ዝግጁ የሆኑ አሉ አሁንም እሱ አፈጮሌነቱ በተለያየ በሚያዘናጉ እንደዚህ አይነት ለጆሮ የሚጥሙ ቃላቶችንና ነገሮችን ሲናገር ግድ የለም እስቲ እንሞክረው የሚሉ አሁንም ለመሳሳት አሁንም ለመታለል የተዘጋጁ ሰዎች አሉ እነዚህ ሰዎች ምን አይነት ሰዎች ናቸው አብይ እንዳለ ነው እሱ የፈለገውን ሊያደርግ ይችላል ግን አሁን መልእክቱ መሆን ያለበት ለነዚህ ሰዎች ነው ትላንት ስትታለሉ ዛሬ መስመራችሁን ስትታስተካክሉ ዳግም ማትሳሳቱ ዳግም በእንደዚህ አይነት ወጥመድ ውስጥ ማትገቡ ተመስሎ ነበር አሁን እቺና አጀንዳ ስትሰሙ ደግሞ እንደው በቀላሉ ፍሬቻ ሳበሩ ለመታጠፍ አዝማማ ያያሳዩ ያሉ ሰዎችን ምን ትላቸዋለህ ነው ጥያቄው እኔ እነሱ ይሄ በቃ በነፈሰበት ቶሎ ዘንበሌ ማለት አይነት ነገር ነው ፈርም የሆነ በአንድ ጉዳይ ላይ ፈርም የሆነ አቋም ሲኖርህ ይሄ አብይ አህመድ አሁን ዛሬ ላለንበት ቀውስ ለኢትዮጵያ ምስቅልቅል መሆን በዓለም አቀፍ ህጎች የሚያስጠይቁ ወንጀሎችን ጭምር የፈጸመ ሰው ከሆነ ምንም አይነት የተቀደሰ ሐሳብ ይዞ ቢመጣ ይሄ ሰው ወንጀለኛ ነው ግፍ ፈጽሟል ኢትዮጵያ አይነት ሀገር ላይ ሆኖ ነው እንጂ ሌላ ቦታ ቢሆን አብይ ቢጫ ቱታ ለብሶ ፍርድ ቤት ቆሞ
የሰራቸው ወዛዝ ዘመን ኢትዮጵያ ውስጥ ለተፈጸሙ ወንጀሎች በማድረግ ብቻ እኮ አይደለም መሳይ፣ ወንጀሎቹን በቀጥታ በመፈጸም በማስፈጸም እኮ አይደለም። ይሄ ሁሉ ወንጀል ሲፈጸም ምንም እንዳልተፈጸመ አርጎ በመቁጠር ችላ በማለት ዝም ብሎ በማየት አፍንጫው ስር ህዝብ እያለቀ ሰዎች በማንነታቸው እየተገደሉ ምንም እንዳልመሰለው ማየት ራሱ አገር እየመራህ ከወንጀልም ወንጀል የከፋ ወንጀል ነው። እና አብይ እኔ ኤኒ ታይም ጥሩ ቀን ለኢትዮጵያ ሲመጣ ለፍርድ የደርግ ባለስልጣናት ያንን ሁሉ ዓመት የታሰሩት አሁን በአብይ ስልጣን ውስጥ ከተፈጸመው ወንጀል ጋር ስታነጻጽረው እዚህ ግባ የሚባል አይደለም። ከባድ ግፍ ተፈጽሟል። በጣም ግፈኞች ነበሩ። ብዙ ጥፋት ፈጽመዋል። ብዙ ወጣቱን አሰቃይተዋል። በፖለቲካ አስተሳሰብ የተለዩዋቸው የኢህአፓን ወጣቶች ሌሎቹ ብዙ ግፍ ፈጽመዋል። እነሱ የፈጸሙትን ግፍ በመቶና በሺ ነው ያባዛው አብይ። ስለዚህ እነዛ ሰዎች ታስረው ፍርድ ቤት ቀርበው በፍትህ ሂደት ውስጥ አልፈው የተቀጡት ከ17 ዓመት በኋላ ነው መሳይ ስልጣን ሲለቁ። ስለዚህ ዛሬ ለአብይ ኢሚዩኒቲ የሰጠው የሚመስለው የኢምፒዩኒቲ የፈጠረው የስልጣን ከለላ ነገ አብይን ፍርድ ቤት ዘብጥያ ከማውረድ በዓለም አቀፍ ወንጀሎች ተጠያቂ ከማድረግ ከለላ ሊሆነው አይችልም። ማንም ሊያስጥለው አይችልም። እና እነዚህ ሰዎች ይሄ ዝም ብሎ ከሚበላ ሰው ላይ የሚወድቅ ትርፍራፊ ወይ የሚንጠባጠብ ፍራፍሬ እየለቀመ በሱ ጸጋ ሰርቫይቫሉን እዛ ውስጥ የሚያደርግ ሰው እንትን ላያደርግ ይችላል። ይሄ የወዳደቀ ጥሬ እየለቀሙ የሚያድሩ ግቦች አሉ እና የዛ አይነት ነገር ነው የሚሆነው። እኔ ይሄ ስርዓት የፈጸማቸው ግፎች የፈጸማቸው ወንጀሎች ማንም ጤነኛ አእምሮ ያለው ሰው እንዲጠየፈው በቂ ምክንያት እና ብዙዎች እንደ ኤክስኪውዝ የሚያደርጉልህ ልማት እየሰራ ነው፣ ኮሪደር እንደዚህ አድርጎ እዛ ጋር ሪዞርት ሰርቶ እዚህ ጋር ይሄን አቃንቶ ይለዋል። ከሰው ይበልጣል ወይ ነው ጥያቄ። ሀገር የምታለማው ሀገር እኮ ሰው ነው። ከኢትዮጵያ ህዝብ ይበልጣል ወይ አብይ የሰራው ልማት? ቫልዩ የሀገር ሀብት ህዝብህን አዋርደህ ወጣቱን አሰድደህ ገሚሱን ለጦርነት ማግደህ በረሃብ ያሰቃየህ ተስፋ አስቆርጠህ ከተማውን ሁሉ ጨረቃ ብታስመስለው በመብራት ከቻይና በምትገዛው መብራት ጨረቃ ብታስመስለው ምንድነው ፋይዳው መሳይ? ሴሪያ እኮ በጣም የለማች ውብ ሀገር ነበረች። በጣም የዳበረ ረጅም ጊዜ ታሪክ ያለው የሀገራቸው ሲስተም በጣም የዳበረ ኢራቅ፣ ሊቢያ በወርቅ የተንጠፈጠፈች የሶሻል ሲስተማቸው አንድም ሰው ማይራብባት ሰውን ሁሉ ዜጋውን ሁሉ ጋዳፊ ቀለብ እየቆረጠ የሚያበላበት ህዝብ በኑሮ አይማረርም ነበረ ሊቢያ በፖለቲካ በምናምን ካልሆነ በስተቀር እና ፕሮስፔሪቲን በተግባር ብልጽግናን በተግባር ያመጡ የአገዛዝ ስርዓቶች አምባገነኖች ነበሩ። ግን ከተዋርደው ነው የሄዱት። ምን ማዋረድ ብቻ አገራቸውንም ለውርደት ዳርገው ያ ሁሉ የሚያብረቀርቅ የነበረው የመንገድ ላይ ማብረቅረቁ እኮ አይደል፣ ሂስቶሪካል የሆኑ ታሪካዊ ቅርሶቻቸው ሁሉ ነው የወደሙት። ሴሪያ በጣም በቃ በዋው የምትባል ቱሪስት የሚጎበኛት ሀገር የነበረች አሁን የሴሪያ ዜጎች አዲስ አበባ መንገድ ላይ ይለምናሉ። ኢራቅ ከፍተኛ የስልጣኔ አቅም ፈጥራ የነበረች ሀገር እንዴት ድባቅ እንደተመታች ታያለ። የመንን ውሰድ፣ አሁን ደግሞ ሱዳንን ውሰድ። ስለዚህ የፈለገ መንገዱንም አብረቀረከው ሪዞርት ሰራህ ምን አልክ፣ ህዝብህ ላይ ኢንቨስት ካላረክ የሚራብ ህዝብ መንግስቱን ይበላል። የጊዜ ጉዳይ ብቻ ነው መሰለኝ። ስለዚህ እኔ ከአብይ ጋር ቆመው አብይን ተስፋ አድርገው የሞተው ይሙት የተራበው ይራብ፣ ግን ብልጽግና ይመጣል ብለው የሚያስቡ ሰዎች ፌክ የሆነ አርቲፊሻል የሆነ ብልጽግና ነው የሚመጣው። እሱ ደግሞ ሁሌ ሪስክ ውስጥ ነው ያለው። በማንኛውም ጊዜ በዚሁ በሚራበው ህዝብ ሊወድም ይችላል። ምንም ዋስትና የለውም መሰለኝ።